ምናልባት አንዳንድ ወጣቶች በጥቂት ሰዎች ተትታችሁ ይሆናል። ምናልባት ቤተሰቦቻችሁ ብዙም ትኩረት አልሰጧችሁ ይሆናል። ተትተህ ከሆነ የተተወሱ የኔ ነህ ይልሃል። መተውን ያውቃል። አንተ ከተተውከው በላይ ተትቷ። ተክደህ ከሆነ መካድን በደንብ አድርጎ አጣጥሞታ። ተቸግረህ ከሆነ የሚበላው እስኪያጣ ድረስ ተቸግሯል። የራሳችሁ አውሬ እንዳትሆኑ። አውሬ ራሱን በአውሬነቱ ራሱን አጥቅቶ አያውቅ። ራሳችሁን እንዳትበሉ። ሱስ ራሳችሁን ይበላዋል። መጠጥ ወይም ሌሎች ጭሳጭሶች ለጊዜው መፍትሄ ሊመስሏችሁ ይችላል። እመኑኝ፣ መፍትሄዎች ግን አይደሉም። የሚወደኝና የሚፈልገኝ እንዳለ ማረጋገጥ እፈልጋለሁ። አፍቃሪ እፈልጋለሁ፣ ግን አጥቻለሁ። እነዚህን ምክንያቶች ሰብሰብ አድርገው አንዳንድ ወጣቶች እኔ ዋጋ ቢስ ነኝ ስለሚሉ እየኖሩ አይመስላቸውም። ምድር ላይ አትበርክክ። ይሄው ግድ ነው። የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም እንዲሁ ይበዛል ይላል። አትገነቅ። እንደ ክርስቲያን ሆነ ኤው አይኖችን ግለጥ። የከበረ ብዙ ነገር አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ፀሐይ ቀሲስ ጌታቸው የደብራችን አስተዳዳሪ፣ ክቡር መምህራችን ወንድማችን የደብራችን ዋና ጸሐፊ፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ እግዚአብሔር በወርቀ ደዌ ያዋጃችሁ፣ ለርስት ለመንግሥተ ሰማያት የጠራችሁ፣ ለተስፋው የመረጣችሁ ከዋክርተ ቤተ ክርስቲያን ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያላራቀ እንደ በደላችን ያልከፈለ እንደ ኃጢአታችን ያልተቆጣጠረ ይቅር ያለን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ደግሞ በነገው ዕለት በዓሉን የምናከብርለት የታላቁ አባት የመጥምቀ መለኮት ቅዱስ ዮሐንስ በረከት፣ ረድኤት፣ አማላጅነት በሁላችንም ላይ ይደርብን። እጅግ የተወደደች የእመቤታችን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ በረከቷ ከሁላችንም ጋር ይሁንልን። በረከቱን ለማግኘት ለመታዘዝ እንጂ ከኔ በእውቀትም በሕይወትም በመኖርም የተሻሉ መምህራን እንዳውቃለሁ። በረከቱን ለማግኘት ለመታዘዝ ጥቂት መንፈሳዊ ሐሳቦችን
ለማንሳት ሞክራለሁ። ታስታውሱ ከሆነ ባለፈው ጊዜ ስመጣ መድረክ ላይ ተቀምጬ ሳይ በጣም ብዙ ወጣቶችን ሳይ በአንድ ርዕሰ ጉዳይ ላይ ብዬ ሐሳቤን ቀይሬ የወጣቶች የህይወት መንገድ በሚል ርዕስ እንድንነጋገር ምክንያት ሆኗችሁኝ ነበር። ብዙ ወጣቶችን ሳይ ዛሬም ቁጭ ብዬ ምን ይሻላል ስለ ዕለቱ ላስተምር ወይስ ምን ላቅርብ እያልኩ ሳወጣ ሳወርድ አሁንም ወጣቶች ብዝት ብላችሁ ሳይ ምናልባት አንዲት ነፍስ እንኳን ከተጽናናች ብዬ በአንድ ርዕስ ላይ ላቆያችሁ ፈለኩ። አንተ የኔ ነህ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። ይህንን ድምፅ ይህንን ቃል የሚናገረው የተቤዠ ያዳነ እግዚአብሔር እርሱ እግዚአብሔር እኛን በየስማችን ያውቀናል። የልባችንንም ሐሳብ እንኳን ሳይቀር ይመረምራል። እኛ ለኛ ቅርብ ከሆነው በላይ አምላካችን እግዚአብሔር ለኛ ቅርብ ሆኗል። በውስጣችንም በውጫችንም እግዚአብሔር አለ። የምንተነፍሰው እስትንፋሳችን በእጆቹ ተጨብጠዋል። በስምህ ጠርቼሃለሁ ይላል። በየስማችን ያውቀናል። ይህ እንዴት ያጽናናል! የተቤዠን ይጠራናል። የሚጠራን እግዚአብሔር የኔ ነህ ይላል። እኛ የኔ ነህ የሚል አምላክ ያለን ነን። እኛ የራሳችን ከመሆንም ወጥተን የእግዚአብሔር ገንዘቦቹ ሆነናል። የኔ ነህ የሚል ባለንብረታችን አምላካችን እግዚአብሔር ሆኖናል። ወጣቶች ይሄ ምንኛ ያጽናና! ለምን መሰላችሁ ይሄን እምላችሁ? ብዙ ጊዜ በዚህ ዘመን ያሉ ኦርቶዶክሳውያን የኢትዮጵያ ወጣቶች የኔ ነህ የሚል እንዳጡ ይናገራሉ። የኔን ዓለም የኔ ነህ የሚል የለም። ዓለሜን የሚያውቀው የለም። የኔን ሕይወትና ዝንባሌን ፈቃዴን የሚረዳ የለም። ስሜቶችን፣ ክህሎቶችን፣ ስብዕናዬን የሚያደቅልኝ የለም። ብቻ ምን አለፋቸው ወጣት በመሆኔ እኔ ብቻዬን በዚህ ማንም በማያውቀው ዓለም ውስጥ የምኖር ምስኪን ነኝ ብለው በዚህ ዘመን ያሉ ወጣቶች ያስባሉ። እና እኔ ጥቂት ማስተዋወቅ ወይም እኔ ማስታወስ የፈለኩት በብዙዎች ተከባችሁ ብቻችሁን እንደሆናችሁ ለሚሰማችሁ በብዙ ፈተናዎች በብዙ መከራዎች መካከል ክርስቲያን ለመሆናችሁ የእግዚአብሔር ለመሆናችሁ ዋጋ ለመስጠት ያቃታችሁ በብዙ ሰዎች ተከባችሁ ብቻችሁን እንደሆነ የተሰማችሁ
ወደ እናንተ ዓለም ከእናንተ ጋር የተዋወቀ ማንም እንደሌለ ተሰምቷችሁ ብቸኝነት ላጠቃችሁ ተቤዥቻለሁና አትፍራ በስምህም ጠርቻለሁ የሚለው ቃል ላሰማችሁ። ልክ ነው። ምናልባት ወላጆቻችሁ፣ ምናልባት የቅርብ ሰዎቻችሁ የእናንተን ዓለም አላወቁት ይሆናል። ወጣቶች የምትኖሩበትን የኑሮ ጫና፣ የገጠማችሁን ፈተና፣ አሁን እየኖራችሁበትን ያለውን የመከፋት ስሜት ብቻ በአጠቃላይ እየኖራችሁበት ያለውን ዓለም ማንም አልረዳ ቢላችሁ እንኳን ዓለማችሁን፣ ኑሯችሁን፣ ሕይወታችሁን፣ ዝንባሌያችሁን፣ አቋማችሁን የሚረዳላችሁ ብቻ አይደለም የሚያውቅላችሁ አምላክ እንዳለ ልነግራችሁ ፈልጌ ነው። ኦርቶዶክሳውያን ወጣቶች ተቤዥቼሃለሁና አትፍራ በስምህ ጠርቼሃለሁ የሚለው አምላካችን ወደ እኔና ወደ እናንተ ዓለም እንደመጣ አታውቁ? ይህን ሰውነት እንደተዋሃደ አታውቁ? ያደገበትንም አስተዳደግ ተመልከቱ። ተትቶ ነው ያደገው። ምናልባት አንዳንድ ወጣቶች በጥቂት ሰዎች ተትታችሁ ይሆናል። ምናልባት ቤተሰቦቻችሁ ብዙም ትኩረት አልሰጧችሁ ይሆናል። እርግጥ እሱም ያስከፋል። ወይም እጮኞቻችሁ፣ ወይም ጓደኞቻችሁ፣ ወይም አካባቢያችሁ ትቷችሁ ሊሆን ይችላል። በዓለም ሁሉ መተው ግን ምንኛ ይገርማል። አንተ እኮ በዓለም ሁሉ አልተተውክም። ቢያንስ የሚወዱ፣ ቢያንስ የሚቀርቡ፣ ቢያንስ የሚደነግጡልህ ጥቂቶች እኮ አጣጣ። ዓለም ሁሉ የጠላው ደም ግባት የሌለው የሕማም ሰው ተብሎ የተተወው ያው እኔና አንተ እኮ ጥቂት ጉድለቶች ይኖሩና በጉድለታችን ምክንያት ምናልባት ጀርባ ተሰጥቶን ይሆናል። እያፈቀረ የተጠላ፣ እያመነ የተከዳ፣ እየቀረበ የተራቀ፣ ፊቱን የሰጠ ጀርባ የተሰጠው ከኔና ከናንተ ጌታ በቀር በዚህ ምድር ላይ ማን አለ? ተትተህ ከሆነ የተተወሱ የኔ ነህ ይልሃል። መተውን ያውቃል። አንተ ከተተውከው በላይ ተትቷ። ተክደህ ከሆነ መካድን በደንብ አድርጎ አጣጥሞታ። ተቸግረህ ከሆነ የሚበላው እስኪያጣ ድረስ ተቸግሯል። ይህንንም ብዘረዝረው ለምን ይመስልሃል? ዓለምህንማ በደንብ ያውቀዋል። ምናልባት አንተ መቀየሪያ ጨርቅ አጥተህ ሊሆን ይችላል። እሱ በአንድ ጨርቅ ነው እቺ ምድር የተሰናበተው። ምናልባት አንተ የሆነ ቤት ስላልሰራ ሊሆን ይችላል። ወይም ቤት ለመስራት ተስፋ ስላጣ ሊሆን ይችላል። ለቀበሮችና ለወፎችን የሰጠውን ቤት አልባ ሆኖ ነው የኖረው። ይሄን ለምን ምን ይመስልሃል? እስከዚህ ድረስ ምንም የሌለው እንኳን ብትሆን ዓለምን አያውቀውም ማንም አትበል። አምላክህ እንኳን አውቆታል። ያውቀዋል። መቸገርህን ነው አውቀዋለሁ ይላል። አታስታውሱም የእግዚአብሔርን ቃል? መቸገርህን አውቃለሁ ይላል እኮ። አይቼዋለሁ፣ መቸገርሽን አይቼዋለሁ፣ መጨነቅህን አይቼዋለሁ፣ ግራ እንደገባህ አይቼዋለሁ፣ ምንም ልታደርግ እንዳልቻልክ አይቼሃለሁ። እግሮችህን አጥፈህ አንገትህን ቀብረህ ብቻህን እንደምታለቅስ አይቼሃለሁ። ግድ የለህም፣ ምንም አላውቀው ነገር የለም። ይሁን ብዬ ፈቅጄው ነው። ምክንያቱም ኖሮኝ ነው። ያውቀዋል እንዴ! አኗኗራችንን ብቻ አይደለም ወጣቶች፣ አፈራችንን እንኳን ሳይቀር ቀምሶታል። ድንጋያችንን፣ የሞት ድንጋያችንን እንኳን ሳይቀር ተንተርሶታል። ምዕመናን፣ ይህን ሁሉ ምላችሁ ለምን መሰላችሁ?
በጣም የቅርቦቻችሁ ሰዎች ምናልባት ዓለማችሁን እንኳን ባያውቁት ግድ የላችሁ ተቤዥቻለሁ፣ በስም ጠርቻለሁ፣ አንተ የኔ ነህ የሚለው አምላክ ዓለማችሁን በደንብ ያውቀዋል። እኛ ከምንኖርበት በላይ ኖሮታል። እኛ ከቀመስነው በላይ ቀምሶታል። እኛ ካጣጣምነው በላይ አጣጥሞታል። ለዚህ ነው እንዲሁ የሚተወን በላይ በሰማይ ተቀምጦ የሚኮራብን አምላክ አይደለም። በደንብ ያውቀዋል። በደንብ ያውቅሻል። በደንብ ያውቀናል። በደንብ ያውቃል። ሞቼልህ፣ ቆስዬልህ፣ ደምቼልህ፣ ዋጋ ከፍዬልህ አብሬህ ስጋዬን በልተህ ደሜን ጠጥተህ እኔ በውስጥህ እያለሁ ጥቂት ሰዎች ምናልባት ዝንባሌህን፣ ምናልባት ስሜትህን፣ ምናልባት ዓለምህን ስላላወቁት ብቻዬን ነኝ እንዳትል አብሬህ ነኝ፣ አጠገብህ ነኝ። የእግዚአብሔር ቃል ግሩምና ድንቅ አድርገህ ፈጥረኸኛል ይላል። ወጣቶች ብቻችን እኔና እናንተ እጅግ በጣም ልዩ ነን። እግዚአብሔር ከኔና ከእናንተ ውጭ በእጁ አፈር ዘሩን የፈጠረው አለ? የለም። በአዲስ ተፈጥሮ ከኔና ከእናንተ ውጭ በእጁ ችንካር ተክሎ የፈጠረው አለ? የለም። ከሰማይ የወረደው ለኛ አይደል? ለእንስሳ ነው? ከመላእክት ለማን ነው? እግዚአብሔርን የማረከ ከሰማይ ዙፋኑ ወደ መስቀል ዙፋኑ ይህን ያህል ርቀት ያመጣ አንተና እኔ ሁላችን ማን ብንሆን ነው ወዳጅ? የእግዚአብሔር ጉዳይ ሰው የሆነው ምንድን ነው? የእግዚአብሔር ቃል እንዲህ ይላል፣ ታስበው ዘንድ ሰው ምንድን ነው ይላል። ምንድን ነህ አንተ? አምላክ የሞተልህ አንተ ምንድን ነህ? መስቀል ላይ ይወጣልን አንቺ ማህመሽ? ለምንድን ነው እግዚአብሔር ያከበረው ስብዕናሽ? ለምንድን ነው ጌታ እንደዚህ ሆነለትን ማንነትህ እንደሌለ የምትክደው? የግድ የሆነ ሰው እንዲያረጋግጥልህ ፈልገህ ከሆነ ተሳስተሃል። ይህ ምንኛ ድንቅ ነው! ታስበው ዘንድ ሰው ምንድን ነው? ትሞትለት ዘንድ ሰው ምንድን ነው? ችንካር ታጠልቅለት ዘንድ ሰው ምንድን ነው? መራራ ሐሞት ትጠጣለት ዘንድ ሰው ምንድን ነው? ይህ በጣም የሚደንቅ ጥያቄ ነው። ማንን እኛ ማን ሆነን ነው እኛ? አየህ በጣም ትከብራለህ። አምላክን የሳብክለህ ወዳጅው ዓለም ሲመራመርብህ ቢውል የማያገኝ በጣም ድንቅ ፍጥረት ብትኖር አንተ መላእክት ይፈጠር ብለው ያጨበጨቡት አንተ እንድትፈጠር። ይህ ምንኛ ይደንቃል! ለመተርጎም እኮ ያቅታል። የእግዚአብሔር ጥልቀት ምጥቀት የማይታወቅ ፍቅር እኮ ለኔና ለአንተ የተደረገ ነው ወዳጄ። አንተ በጣም ውድ ነህ። ላጋንን ፈልጌ አይደለም። ለምንድን ነው ዋጋህን የምታሳምሰው? አንዱ የመስቀል ፍቅር ካቀፈ ሌላ ማረጋገጫ መፈለግህ ምንድን ነው? በጣም ልዩ ሊቃውንት እንደሚናገሩት በእኔና በእናንተ ሰውነት ውስጥ ከ6 በላይ ፋብሪካዎች አሉ ወዳጄ። ፋብሪካ እግዚአብሔር እንዴት አድርጎ እንደሰራው ገና ዓለም አጥንቶና ኮርጆ አልጨርሰው። ነርቨስ ሲስተማችን፣ ኤሌክትሪክ ሲስተማችን፣ የውሃ ስርዓታችን በጣም ነው ይደንቃል። እጅግ ንጹህ ነህ። ከሁሉ በላይ ምን ቃላት ይገልጸዋል? ታዲያ ምናልባት ከአንዱ ወደ ሌላው የምትንከራተት ስምናን ለማረጋገጥ አላደንቁኝ። ምን በምን ቋንቋ ይናገራል? የተረጋጋ ስምና የሚኖረን ወዳጅ የበታችነት አይሰማ። አንተ ብቻ በቂ ሰልካካ ሁኚ ፉንጋ ምንም ያስደንቅ
ወይኔ አሙነ የነፍስ ውበት የሚኖረን እግዚአብሔርን ደስ የሚያሰኝ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና እንዲኖረን የታሰበ እግዚአብሔር ከነገረን፣ እግዚአብሔር ካረጋገጠልን ማን የሚያረጋግጥልን ከዚያ በላይ እንፈልጋለን? ስለዚህ ብቸኝነት፣ የበታችነት አንዳንድ ወጣቶችን መኖር የሚያስጠላቸው ያገም ግዴላችሁም ወጣቶች ዓለማችሁን የሚያውቀው ዝንባሌያችሁን ፍላጎታችሁን የሚረዳው ፈተናችሁን ጭምር በመፈተን ሊራራላችሁ የሚችል አምላክ ደግሞስ ጸጋዎቻችሁን፣ ክህሎቶቻችሁን፣ ስብዕናችሁን፣ ማንነታችሁን የሚያከብር ደግሞ ይህንንም ጸጋ የሚሰጥ እግዚአብሔር። አንዳንድ ወጣቶች ብቸኝነትና የበታችነት ብቻ ነው። ቅድም እንዳልኳችሁ አፍቃሪ የማጣት መወደድ መፈለግ ልክ ነው፣ ሊሰማን ይችላል። ግን አንድ ቃል አንብብላችሁ ወጣቶች፣ በሞት የሱም ምናልባት እናንተ ጥቂት ፍቅር በማጣታችሁ ምክንያት መኖር እያቃታችሁ ሊሆን ይችላል። በቀደም ሰምቻለሁ፣ አንዲት ገና አንድ ፍሬ ልጅ እናቴ ስለማትወደኝ የራሴን አጥፍቻለሁ አለች። የሁላችሁ ማትወዳት ስለመሰላት እኮ ነው ራሷን እስከማን በጣም ልጅ ማለት መሰላት። አያችሁ፣ ምናልባት የጥቂት ሰዎች ፍቅር ልታጡ ትችላላችሁ። በጥቂት ሰዎች ፍቅር ውስጥ ግን የዘላለምን ፍቅር እንዳውጣጡት ወጣቶች መስዋዕቱ ነው። እሱ ላይሆን ይችላል። ሰው ደግሞ ብዙ ድካም አለበት። እናትም አባትም ሰው ናቸው። ለምን አባቴ ይናገረኛል ብለው ከፎቅ መፈጥፈጥ አለ። ይህ ገባሉ ወጣቶች። ህይወት የአንድ ቀን ስድብ ናት። ህይወት የአንድ ቀን መገላበጥ ናት። አያችሁ፣ ህይወት የጥቂት ሰዎች የፍቅር መንፈግ ናት አይደለችም። እኔ አንድ አስደናቂ ቃል ባነብላችሁ ደስ ይለኛል። በዘላለም ፍቅር ወድጄሻለሁ ይላል። ይሄንን ተረግጡትና ራሳችሁን ማጥፋት አለባችሁ። መርዝ መጠጣት አለባችሁ። ሱሰኛ መሆን አለባችሁ። የሚያፈቅረኝ ስለሌለ እስኪ ፍቅር ሙከራ እዚያም እየተከራተታችሁ መውደቅ አለባችሁ አይደለም። በዘላለም ፍቅር የሚወድ የሚያፈቅርሽ አምላክ አለ። እንዴት ብላችሁ ከጠየቃችሁት እጁን ዘርግቶ እንደዚህ ነው የሚል አምላክ አላችሁ። እኔና እናንተ እኮ የሚወደኝ ያጣው የሚያፈቅረኝ ያጣው እኮ ምንለው ምስኪን የሆነ ሰው ነው፣ ምንም የሌለው። አሁን አፈቅራችኋለሁ የሚለው እኮ ዓለሙን ሁሉ ያዘው፣ ሰጥቶ የማይጎልበት፣ ወዶ የማይጠላ፣ አቅርቦ የማያርቅ ነው። ባለጸጋው ነው እኮ ወዳችኋለሁ የሚለው። የተወደዳችሁ ኦርቶዶክሳውያን፣ እኔና እናንተ እኮ አሁን የተከፋነው ጥቂት ፍቅር ያጣነው መለወጥ ያለበት የሰው ልጅ ፍቅር አጣው ብላችሁ እኮ አጣው ብለው እኮ ነው አንዳንዶች ራሳቸውን የሚጎዱት። እኔ ግን ላስታውሳችሁ፣ መለወጥ የሌለበት ፍቅር ይወዳችኋል። ወዶ የማይጠላ ነው። ወላጅ አድርጎ ማይክር ነው። አይኑኛም ፍለጋ የሚንከራተት ነው። ማለዳ የወደዳችሁ የዚህ ዓለም ሰው ማታ ሊጠላችሁ ይችላል። ቅድም የሳቅላችሁ ሰው በኋላ ሊያስለቅሳችሁ ይችላል። ፊቱን ያወራልሽ ጥቂት ከርሞ ሊያጠቁርብሽ የሚችል ነው። ይህንን ፍቅር አጣው ብለሽ ራስሽን እንዳትጎጂ፣ ራስን እንዳትጎዳ። ይልቅስ መለወጥ የሌለበት ያውነት ያን ይወደናል። ያው ነው ፍቅሩ። ያው ሃማኖት ብዝት ኃጢአት በየትበዝ ጸጋ እግዚአብሔር። ኃጢአት ባለችበት በዚያ የእግዚአብሔር ጸጋ ትበዛለች ይላል ቅዱስ ኤፍሬም።
ስንሸሸው የሚከተለን ስንጠላው የሚወደን እንደሱ ነው ፍቅሩ። አባ እንጦንስ ወደ ምናኔ ወደ ምንኩስና የበለጠ ካፈጠኑት ጉዳዮች አንዱ ምን እንደሆነ ታውቃላችሁ? ሁለት ሕፃናት ይጨዋወታሉ፣ የቡድንና የቡድን አባቶች እየተባባሉ እና እንዲህ የሚል ጨዋታ መጣ። እኛ እንወደዋለን፣ እሱ ይጠላናል። እኛ እንጠላዋለን፣ እሱ ይወደናል። ማን ነው ይባባላሉ። አባ እንጦንስ ቆም አለና ጆሮውን ጣል አሉ። ሰማች። እሱ ይወደናል፣ እኛ እንጠላዋለን፣ እኛ እንጠላዋለን፣ እሱ ይወደናል ሲባባሉ ሰማ። ደነቀው እና እንዲህ አለ፣ እኛ እንወደዋለን፣ እሱ ይጠላናል፣ ዲያብሎስ ነው አለ። ስንወደው የእሱን ተግባር ስንፈጽም ሲኦልን አዘጋጅቶናል። በጣም ነው የሚጠላ። ክብራችንን አይወድ ነውራችንን እንጂ። እኛ ስንወደው እሱ እየጠላ የሲኦል አሟሟቂዎች የእሱ አጃቢዎች ሊያደርገን ተዘጋጅቷል። እኛ ስንጠላው ሲወደናል ክርስቶስ ነው አለና ወደ ገዳም ፈጠን ይላል። ወዳጅ መለወጥ የሌለበት ፍቅር፣ ሁሌም እጁን የዘረጋ ፍቅር፣ ሁሌም እኔና እናንተን የሚፈልግ ፍቅር። እኔ በዘላለም ፍቅር ወድጄሻለሁ ይላል። አንድ የልማ እጅግ ደስ የሚለኝ መዝሙር አለ። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡ ፈልገው ይዞኛል ትካዜ የሚል አንድ አስገራሚ ስንኛ አለ። እስኪ አስቡት። ሁሉ ጊዜ አይኖቹ እየተንከራተቱ ቅዳሴ ላይ እኛን ሲፈልጉ መጡ፣ ቀሩ፣ ገቡ፣ ወጡ፣ ቆረቡ፣ አልቆረቡ፣ ዳኑ፣ ተኮነኑ፣ ተለዩ፣ ተቀደሱ፣ ረከሱ። አክሊል ልሰጣቸው ስመጣ አሉ የሉም። አቤት የሚፈልገን አይ ሚንከራተት አይ አሳዝናችሁ። እሱ ነው የሚያፈቅረን የማይለወጥ ፍቅር። በዘላለም ፍቅር ወድጄሻለሁ። አድሎ የሌለበት ፍቅር ወዳጅ። በእርግጠኝነት እናት ልታደላ ትችላለች። ዝርዝሩን አልዘረዝርም። ምናልባት አንዳንድ እናቶች የጎጥ ካልተደረጉ ትንሽ ሊቀየሙ ይችሉ ይሆናል። እኔ በጣም ይደንቀኛል። አባትም እንደዚሁ ሊሆን ይችላል። አድሎ የሌለበት ፍቅር ግን የእግዚአብሔር ፍቅር አይገርም? እስኪ አስቡ። እኔንም ሰማዕታትንም ቅዱስ ጊዮርጊስንም የሚያፈቅር ፍቅር አይገርማችሁ? ላቤን ያላፈሰስኩትን ደሙን ካፈሰሰው ጋር እኩል የሚያፈቅር ፍቅር። ምንጣፍ ያነጠፈውንም በፈረስ ጭራ ተጎትቶ አካሉ የተነጠፈውንም እኩል የሚያፈቅር ፍቅር አይገርማችሁ? ጧፍ የለኮሰውንም እንደ ጧፍ የተለኮሰውን እኩል የሚያፈቅር ፍቅር አይገርማችሁ? አይገርማችሁ? የሆነ ነገር ቀለበትም ይሁን የሆነ ነገር ሀብል የሰጠውን አንገቱን የሰጠውን እኩል የሚያፈቅር ፍቅር አይገርማችሁ? አድሎ የሌለበት ፍቅር። አንተ ቀይ ነህ፣ አንተ ጥቁር ነህ፣ አንተ ውብ ነህ፣ አንተ ፉንጋ ነህ፣ አንተ ረዥም ነህ፣ አንተ አጭር ነህ፣ አንተ ከስ ምንም እንደውም ወጥቶ የሚጠብቅ ፍቅር እስክንመጣ ድረስ እንኳን አይጠብቅ። አንድ ስንራመድ አስሩን ታብሶ በሮ የሚመጣ ማያዳላ ፍቅር። ተዝረክርኮ እያነከሰ አሳማ እየሸተተ እያነከሰ የሚመጣውን ልጁን ሄዶ የሚያቅፍቅ ፍቅር አይደንቃችሁ? ምን አይነት ፍቅር ነው ወገኖች? አንተ ትሸታለህ፣ ሂድማ ድቅፍና አረ ሀብቴን አባክና ንብረትን ጨርሳ ከሄድክ አትመለስ፣ ከወጣህ ቀር፣ ከተበዘበዝክ ጥፋ የማይል ፍቅር። እንኳን ደህና መጣ ግድ የለ የኔ የሆነ ሁሉ ያንተ ነው ብሎ የሚያቅፍ ፍቅር እሱ ነው የሚወዳችሁ። ይህም ማዳላ ወረት የሌለበት ፍቅር አይደንቅ? አንድ ሰሞን ምንድልበት ፍቅር ከዛስ የዚህ ዓለም ፍቅር እኮ እሱ ነው። ጠዋት ያያችሁት ፍቅር ማታ አለ። በወጣትነት ያያችሁት ፍቅር የለም። ከትዳር በፊት ያያችሁት ፍቅር ስትገቡ የለም።
እንካ በንካ ነው ነገሩ። ከክልህ ነው ወገኑ። ሲኖር ይኖራ ከሌለ የለ። ነጭ ስትለን ሲያጅባ ስትቀዳደድ ይጥላ። ማኪናቶ ከናበስከው ወተት ይጋብዛ። እንካ በንካ ነው ነገሩ። ይሄኛውስ ፍቅር ወረት የሌለበት ፍቅር። ይሄን ለምን መዘረዝር ይመስላችኋል? ብቸኝነት፣ የበታችነት፣ አፍቃሪ ማጣት እንዳይጎዳችሁ፣ እንዳይከፋችሁ፣ ሆድ እንዳይብሳችሁ። የሚያፈቅር አምላክ አላችሁ። የሚራራላችሁ አምላክ አላችሁ። አቀገላችሁ በስማችሁ የሚጠራ አምላክ አላችሁ። ወጣቶች አንዳንዶች እነዚህን ሁሉ ነገሮች ባለማስተዋል ራሳቸውን ሲጎዱ ይታያል። ያ እንዳይሆን ነው በዚህ ዘመን ይሄን ድምፅ ምን አለ ባሰማ ብዬ አሰብኩት። እናንተን የሚያፈቅር አምላክ እያለ ወጣቶች አደራችሁ ራሳችሁን ስትጠሉ እንዳትጠሉት። ራሳችሁን ስብዕናችሁን ወቁት፣ ክብራችሁን ወቁት፣ ማንነታችሁን ወቁት፣ ዋጋችሁን ወቁት። ስለ እናንተ ፍቅር የተሰቀለ አምላክ ምን በወጣችሁ እናንተ ትሰቀላላችሁ? ስለ እናንተ ሐሞት የተጎነጨ አምላክ እያለ ምን በወጣችሁ እናንተ መርዝ ትጎነጫላችሁ? ስለ እናንተ የሞተ አምላክ እያላችሁ ምን በወጣችሁ በሱስም በመርዝም ለምን ራሳችሁን ትገላላችሁ? ሕይወት አጭር ናት፣ በጣም አጭር። እንኳን አይናችሁባት አመጣጧን ፈጣን ነው። ነገሮች በጣም ተለዋዋጮች ናቸው። ወጣትነቱን ለእናንተ የሰጠ አምላክ እያለ ወጣትነታችሁን እባካችሁ ለሚጠላችሁ ዲያብሎስ እንዳትሰጡት ነው። ይሄን ማሳሰባችሁ። የራሳችሁ አውሬ እንዳትሆኑ። አውሬ ራሱን በአውሬነቱ ራሱን አጥቅቶ አያውቅ። አውሬን ምናልባት ሊያጠቃ ይችላል፣ ራሱን ግን አጥቅቶ አያውቅ። እባብ ራሱን ነድፎ አያውቅ። የራሳችሁ አውሬዎች አትሁኑ። ራሳችሁን እንዳትበሉ። ይልቅ እባብ ራሱን ሲያድስ እናያለን። እንደ ንስር ኃይላችሁን የሚያድስ እግዚአብሔር የእናንተ አምላክ ሆኖ በልጅነታችሁ ራሳችሁን እንዳታስረጁ፣ ራሳችሁን እንዳትበሉ። ሱስ ራሳችሁን ይበላዋል። መጠጥ ወይም ሌሎች ጭሳጭሶች ለጊዜው መፍትሄ ሊመስሏችሁ ይችላል። እመኑኝ፣ መፍትሄዎች ግን አይደሉም ወገኖቼ። ማንም የማይሞላውን ክፍተት የሚሞላው ጭስ የለም። ጉድለታችሁን የሚሞላ ሱስ የለም። ሽንቁራችሁን የሚሞላ መጠጥ የለም። የሰውን ጉድለት ሊሞላ በሰው ሽንቁር ውስጥ ሊደፍን የሚችል እግዚአብሔር ብቻ ነው። ለዚህ እኮ ነው ሱስ ውስጥ ገብተው ችግራቸው ሲፈታ አንድም ቀን አይተን እነሱ ሲታሰሩ አይተናል። አንዳንዶች ፈታ በለባክ ዘና በለባክ ይላሉ። እውነት በሱስ ከተያዘ አንድ ቀን ዘና ሊል ይችላል፣ አንድ ቀን። ከዚያ በኋላ ግን ዘና ማለት አይችልም። ይታሰር ፈታ ማለት አይችልም። እስረኛ ይሆናል። መውጫ ሲያጣ ድረስ እስረኛ ይሆናል። አይዝናና፣ ይጎሰቁላል። ለጊዜው አይምሮውን ያስተዋል፣ ጊዜያዊ ደስታ ይሰጠዋል። የዘላለም መከራ ግን ያቀብለዋል። ማታ ይስቃል፣ ጠዋት ያለቅሳል። ጥቂት ሰከንዶች ይቦርቃል፣ ለብዙ ጊዜያት ግን ይኮማተራል። ምን ማለት ነው? ችግራችሁን የሚፈታ ምንም ነገር የለም ከእግዚአብሔር በቀር። ጉድለትን የሚሞላው እግዚአብሔር ነው። እግዚአብሔር እነዚህ ምክንያቶች በመጥቀስ ብቸኛ ነኝ፣ የበታችነት ይሰማኛል፣ የሚወደኝና የሚፈልገኝ እንዳለ ማረጋገጥ እፈልጋለሁ፣ አፍቃሪ እፈልጋለሁ፣ ግን አጥቻለሁ።
እነዚህን ምክንያቶች ሰብሰብ አድርገው አንዳንድ ወጣቶች እኔ ዋጋ ቢስ ነኝ ስለሚሉ እየኖሩ አይመስላቸውም ምድር ላይ። እንደውም አንዳንዶች አኗኗሪ ነን እንጂ መቼ ኗሪ ሆን ይላሉ። የተወደዳችሁ ኦርቶዶክሳውያን ወጣቶች ዋጋ ቢስ ነን ስትሉ መደንገጥ አለባችሁ። ምክንያቱም ዋጋችሁ እዚህ ምድር ላይ ቃላት ለማሳመር በዚህ ምክንያት እናንተን ለመሸንገል ፈልጌ አይደለም። እውነቱ ከምናገረው በላይ እንደሆነ ልብ ያውቀዋል። ዋጋችን በጣም ውድ ነው። ዋጋ ቢስ ነኝ ካላችሁ እንዴት ታሳፍራላችሁ? ዋጋዬ ምንድነው ካላችሁ እኔም ዋጋችሁማ ቀራንዮ ነው እላችኋለሁ። ዋጋዬ ምንድነው ካላችሁ ዋጋችሁማ የአምላካችን ደም ነው ብዬ ነግራችኋለሁ። በክቡር የክርስቶስ ደም ተዋጅተሃልና ይላል፣ ተገዝተሃልና። ታዲያን ዋጋ ቢስ ነህ? በሞቴ የአምላክን ደም የሚመስል እዚህ ምድር ላይ ዋጋ የሚያወጣ ነገር ካለ ነገረኛ የትኛው ቡቲክ ውስጥ ይገኛል? የትኛው ሱፐርማርኬት ውስጥ ይገኛል? የትኛው ሼልፍ ላይ ተቀምጧል? በየትኛው አማዞን ታዛለህ? የትኛው ንግድ ይሄን ይነግርሃል? በጣም ሊነገር የማይችል ቋንቋ ማይገልጸው በእግዚአብሔር ልጅ ደም የተገዛ አንተ ዋጋ ቢስ ነኝ ትላለህ። ዋጋህንማ ተነቅሰኸዋል። ዋጋህንማ አንገት ላይ አስረኸዋል። ዋጋሽንማ ተጠልፈሽዋል። ዋጋ እኮ እንደዚህ በቀላሉ የሚተመን ነው። በክቡር የክርስቶስ ደም ቅዱስ ጴጥሮስ ነው የሚለው እንደተዋጃችሁ ታውቃላችሁ። ተገዝታ ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋ። ከመቼ ወዲህ ነው አንተ ሆንከው ራስ ላይ የምትወስነው? ያንተ እኮ አይደለም። አንተ ላንተ የተሰጠ አደራ እኮ ብቻ ነው ጎበዝ። አደራው አንተ የገዛሃል። ዘትንቢተ ሆሴዕ ላይ ነብዩ ሆሴዕን በምሳሌ አስተምሮናል። ምን አለው ይላል? ሆሴዕ ሂድና ጋለሞታይቱ ጎሜርን አግባት አለው ይላል። እኔም ሂጄ ያገባኋት ይላል። ጋለሞታይቱ ጎሜር 3 ልጅ ወለደችለትና ትታው ጠፋች። ኮበለለች፣ ሌላ ፍለጋ ወደ አመንዝራነቷ ሄደች። እግዚአብሔርም ወደ ሆሴዕ መጣ ይላል። ምሳሌያዊ ትምህርት ነው። ትታ የሄደችውን ጋለሞታይቱን ጎሜር አግባት አለኛል። ገዝታት አግባት አለኛል። እንደገና ትታን ከሄደች በኋላ ጀርባዋን ከሰጠች እኔም ሄድኩና ይላል በ3 ስቅ መስፈሪያ ተኩል ገብስ ገዛኋት። 3 ዓመት ከ3 ወር ተከራቶ እንደ 3 ስቅል መስፈሪያ ተኩል ገብስ ገዛኋት እንዳለው በደም የተገዛህ አንተ ዋጋ የለኝም ትላለህ። እመኔ የእነዚህ ፎርብስ መጽሔት ላይ የሚወጡ የዓለማችን ባለጸጎች ሀብቶች እንኳን ቢሳሰቡ አንድ አንተን አወጡ። ለሸንገል አንድ አንቺን አወጡ። በጣም ውድ ነህ። በጣም ከኤመራልድ በላይ በምን ቋንቋ እንግለጽልህ? ለምንድን ነው ራስን መጣ? ያንተ ሀብትና ባለጠግነት እኮ የወጣብህ ገንዘብ የአንድ ነገር ዋጋው እኮ የወጣበት ኮስቱ እኮ ነው። የወጣብህ ዋጋ ደግሞ የእግዚአብሔር ልጅ ደም፣ የክርስቶስ ደም፣ የእግዚአብሔር ደም ከሆነ ወዳጅ እንዴት ነው አንተ ዋጋህን የምታሳንሰው? ዋጋዬን አላውቀውም የምትለው ምን ዋጋህ በጣም ልጅ እንዳንተ ዋጋ የመጣበት ዓለም ሁሉ ቢሸጥ እመኔ ይሄ ዓለም በሙሉ ቢሸጥ አንድኔ ነው ዋጋው። ለዚህ እኮ ነው ለሰው ምናዝነው። ሰው ከሆነ ፎቅና ቤት ሲያንስ ምናዝነው እኮ ለዛ ነው። ዋጋው በጣም ውድ ነው። ሰው በጣም ዋጋው ውድ። መላእክት ከሰማይ መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረት የዘመሩለት ሰው ዋጋው ውድ ነው። ሰው ዋጋው ውድ ነው። አንተ ዋጋ ቢስ ነኝ እንዳት አንዳንዶች ዓለም ሁሉ ጠልቶኛል፣
ይጥሉሃ። ምናልባት የጠሉኩ ከአንድ እጅ ያነሱ ሰዎች ይሆናል። እኔ ግን አሳያለሁ፣ ዓለም ሁሉ ይወድሃል። ቅዱስ ጳውሎስ እንደ ደመና ዙሪያችንን የከበቡን ምስክሮች አሉን ይላል። ሰማዕታት ወንድሞች ናቸው። ቅድም ያልኩ መጥተው በቤተልሔም ጌታችን ሰው ሲሆን የዘመሩት መላእክት ታላላቅ ወንድሞቻችን ናቸው ይላል። አረጋዊ መንፈሳዊ ወንድሞች ተከበህ እንደተከበብክ አታውቅም። ምስኪን ነህ። ገና አይኖቻችን ስላልተገለጡ ወንድሞቻችንን አምላካችንም ለማየት በጣም ርቀናል። ይልቅ የልቦና ዓይን ይብራልህ። ማንነትህን አክብረውና የከበበህን ተመልከተው። እንደ ደመና የከበቡን ምስክሮች ቅዱስ አትናቴዎስ እንዲህ አውግተዋልና፣ አትናቴዎስ አቤት ዓለም እኮ ሁሉ አይወድህም አሉት አሉ። አትናቴዎስ አልበረገገም። ምን ያስደነግጥሃል አንተ? እነ ገሌ ጠሉ፣ ምን ያስደነግጥሃል? እነ ገሌ ጀርባ ዞሩብህ፣ ምን ያስደነግጥሃል? ንገሯት ለዓለም እኔም አልወዳትም ነው ያላቸው። ደግመዋለሁ፣ ንገሯቸው እኔም አልወዳትም ዓለምን ነው ያላቸው። ክርስቶስን ያልወደደች ዓለም አንተን ስለማትወዳት እንድትወዳህ አትጠብቃት። ለሱ ያልሆነች ምድር ለአንተም ስለማትወድ እንድትሆንልህ እንድትመቻመች አትፈልግ። እኔን ደግሞ ከጠሉኝ እናንተን ይጠሏቸዋል። በእኔ ደግሞ መከራ ካደረሱ በእናንተ ላይ መከራ ያደረሱባቸዋል። አትደነቅ፣ አትደነቅ፣ አትበርግግ። ይሄው ግድ ነው። የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም እንዲሁ ይበዛል ይላል። አትደነቅ። እንደ ክርስቲያን ሆነ ይኸው አይኖችን ግለጥ። የከበበህ ብዙ ነገር አለ። በሞቴ ቅዱስ ጳውሎስ እንዲህ ሲል ላሰማችሁ። ዳግመኛ ክርስቶስ በእናንተ ውስጥ እስኪሳን ድረስ ስለ እናንተ ምጥ ይዞኛል ይላል። በሞቴ ከዚህ በላይ ምንም ያዝና ቅዱሳን አሉልህ፣ ምጥም ይያዙልህ። የምትወዳቸው የምታከብራቸው የምትዘክራቸው ቅዱሳን አሉልህ። ከማን በላይ ወዳጅ ከምትለው ቢሆንልኝ ከምትለው ዘመድ በላይ ዘመድ አለ። አልተጠቀምክበት።